ቃላው እባላለሁ። በቴሌግራም ስሜ ኬች ማለት ነው። ኦኬ እሺ ቃላ የዛሬ ኢቨንት እንዴት ነበር? እንዴት አገኘኸው? እንደጠበቅከው ነው? ከጠበቅኩት በላይ ነው። እኔ ያሰብኩት የነበረው በቃ ትንሽ ሰዎችን እንገናኛለን፣ ከዛም በኋላ ትንሽ ዲስከሽን ይኖራል፣ ከዛ በኋላ እንለያያለን ብዬ ነበር። ግን በቃ ከጠበቅኩት በላይ በጣም ጥሩ ሰዎች፣ በጣም ፈልጋቸው ሰዎች ኮንታክት ያለው በጣም ብዙ እውቀት ያላቸው ሰዎች ተገናኛቸዋለሁ። ደስ ብሎኛል በጣም። ኦኬ እሺ ፋኖስን ጆይን ካደረክ ምን ያህል ጊዜ ሆነ? ኦልሞስት 1 ዓመት እና በጣም ደስ የሚል ዓመት ነበረ ማለት ነው። ኦኬ ፋኖስን ጆይን ካደረክ በኋላ ህይወት ላይ ያመጣው ለውጥ አለ ወይ? እንዴት አገኘው? ባይ ዘ ዌይ ላይክ ከንትን ከፋይናንሻል ብቻ ሳይሆን በብዙ ነገር ነው ህይወቴን ለውጥ ያመጣሁት። ኢቨን ከአስተሳሰብ ጀምሮ ማለት ነው። ላይክ በፊት በማስባቸው መንገዶች አልነበረም ማስበው። አሁን ብዙ ነገሮችን ሪዝን አውት ማድረግ እችላለሁ። የፋይናንሻል ጉዳይ እንዳለ ሆኖ ስለ ብሎክቼን በደንብ አውቄያለሁ። ላይክ አሁን ብሎክቼን ብዙ ሰው የሚረዳው ምንድን ነው ከፋይናንሻል ነገር ብቻ ነው። ግን ላይክ ላይፋችን ውስጥ ራሱ ብንጠቀመው ምን ያክል ሊያቀል እንደሚችል ብዙ ነገሮችን ከፋኖስ ተምሬያለሁ። ፋኖስ ላይ የተለያዩ ነገሮች አሉ። ፋኖስ ኮል አለ፣ ፋኖስ ኤርድሮፕ አለ፣ ፋኖስ ክለብ አለ። ለአንተ ብዙ ጊዜ ሳትሰለች ላይክ ሁሉም ደስ ይላሉ፣ ግን ለአንተ ያው በጣም ደስ የሚል የትኛው ነው? በጣም ደስ የሚለኝ ፋኖስ ግሩፑና ፋኖስ ክለብ ነው። ፋኖስ ክለብ ላይ በደንብ ስለ ላይፍ በደንብ ብዙ ነገር የተማርኩት ከዛ ነው። እንዴት ነገሮችን በምን አይነት መንገድ ማየት እንዳለብኝ። ከዛ ግሩፕ ላይ ደግሞ በጣም ደስ የሚሉ ሰዎች አሉ። ከነሱ ጋር ዲስከስ እያደረኩ ስለ ላይፍ ብዙ ነገር አሁን ምንድነው ሶሻል ሚዲያ ላይ ብዙ ጊዜ ምንድነው ሶሻል ሚዲያ ብዙ ሰው ሲጠቀም ከሶሻል ከሆነ ነገሮች ይርቃል ምናምን ነገር ከሰዎች ጋር ዲስከስ ማድረግ ምናምን አይችልም ምናምን ብዙ ጊዜ ሶሻል ሚዲያ ላይ የሚጠቀም ሰው። ነገር ግን ምንድነው የሆነው ፋኖስ ፋም ምንድነው ይሄ ላይክ ወደ ኢንተርኔት ነው ያመጣው። የሶሻል ኮሚኒቲውን ወደ ኢንተርኔት ነው ያመጣው። ፋኖስ ፋም ላይ ከክሪፕቶ በላይ ነው፣ ከብሎክቼን በላይ ነው። በቃ ስሙ እንደሚገልጸው ኢትስ ፋሚሊ ማለት ነው። እና ብዙዎቹን እዚህ ሳገኛቸው ላይክ ባላቃቸውን ፊታቸውን አይቼ ባላቅም በቃ ደስ ብሎኝ እንደ ቤተሰብ ነው የምኖረው። እንደ ቤተሰብ ነው የሚላቀር። ኦኬ ሶ ፋኖስን ጆይን ካደረክ በኋላ ያጋጠመህ ገጠመኝ አለ ልታጫውተን የምፈልገው? አይ ደስ የሚለኝ ገጠመኝ አለ። ምንድነው የሆነው? ታክሲ ውስጥ ተከፍሎልኝ ያውቃልና ምን ብለው ከፈል? ረዳቱ ዞረና ምናምን ነገር ሂሳብ ልሰጠው ስል ተከፍሏል አለኝ። ከዛም በኋላ ማን ነው ምናምን ስል ላይክ ከኋላ ከፊት ለፊት ዞረና ኬች ሰላም እና ያ ፓርት ፋኖስ ጆይን ካረኩ በኋላ በተለይ ከፖድካስቱ በኋላ አጋጥሞኛል ማለት ነው። ፌመስ ሆናል ማለት ነው ከፖድካስቱ በኋላ። እንደዛ ማለት ይቻላል ማለት እንችላለን። በመጨረሻ ማስተላለፍ የምፈልገው መልእክት ካለ ፋኖስን የማያውቁ እንዲሁም ደግሞ የክሪፕቶ ከረንሲ ብሎክቼን የማያውቁ ህይወታቸው ላይ ኢንስፓየር የሚያደርጋቸው ሰው የሌለ እንደዚህ ሀሳባቸውን የሚደመጥበት ቦታ የሚፈልጉ ብዙ ሰዎች አሉና ለነሱ ምን ትላለህ ስለ ፋኖስ? መጀመሪያ እንደተናገርኩት ፋኖስ ላይክ ብር የምንሰራበት ቦታ ብቻ አይደለም። ኢትስ ፋሚሊ እና ብዙ ነገር ላይፍ ላይ ሊሆን ይችላል፣ እዚህ ብሎክቼን ላይ ሊሆን ይችላል። የሚገጥሙን ችግሮች ምናምን ነገር ተነጋግረን ዲስከስ አድርገን ነው ችግሩን ፈተን የምንሄድበት ቦታ ነው። እና በቃ የምር እውነት ለመናገር ከሆነ ላይክ ቴሌግራም ውስጥ ካሉ ግሩፖች ውስጥ ላይክ አንደኛ ላይ ማስቀምጠው ፋኖስን ነው። ላይክ እንደውም ላይክ እንትን ቅዳሜ ነው ምናምን ኖቲፊኬሽን ይገባልኛል ሞስት ዩዝድ ምናምን ነገር አፕ ብሎ እና ቴሌግራም ነው አንደኛው ላይ ያለው ፋኖስ ምክንያቱም ማለት ነው። እና ሁሌ ቼክ ማድረገው ፋኖስ ነው። እናመሰግናለን። አመሰግናለሁ።